ሊያስመልጣችሁ ሊያድናችሁ የሚችል ኃይል ማንም በምድር ላይ የለም ብትሰግዱ ይሻላችኋል አላቸው። አንሰግድም አንተ ላቆምከው አምላክ ለሚጠፋው ለሚሰበረው ለጊዜያዊ አምላክ እኛ አንሰግድም። እኛ የምናመልከው አምላክ የኛ ፈጣሪ ሰማይና ምድርን የፈጠረ አንተንም እኛንም ለፈጠረ አምላክ እንሰግዳለን። ከዛ ውጭ አንሰግድም። ከሚነደው እሳት ከእቶኑ እሳት ያድነናል። የኛ አምላክ ኃያል ነው። የኛ አምላክ ብርቱ ነው። የኛ አምላክ ዘላለማዊ ነው። ከሚነደው እሳት ሊያድነን ይችላል። ባያድነንም እንኳ አንሰግድም። በንጉስ ፊት ይህ ቃል ከባድ ነው አይደለ? ይከብዳል አይደለ? በባለስልጣን ፊት ይከብዳል። አንሰግድም። ቁርጡን አሳወቁት። ከሚነደው እሳት የኛ አምላክ እግዚአብሔር ያድነናል። ባያድነንም እንኳን እኛ ወደ እሳቱ እንገባለን እንጂ አንተ ለሰራኸው ጣዖት ለአንተ አምላክ አንሰግድም አሉት። በዛን ሰዓት ተቆጣ። ውሰዱልኝ አለ። እሳቱ ቀርቧል፣ ይነዳል፣ ይንቦገቦጋል። ይህማ ትንሽ ነው፣ 7 እጥፍ አንዱት አለ። 7 እጥፍ ምን በሉት አንድዱት። የአካባቢውን አየር ሁሉ ሰብስቡና ቁመቱ 49 ነበልባሉ ወደ ላይ 49 ክንድ እስከሚደርስ ድረስ 7 እጥፍ ይንደድ፣ አንድዱት። ከዛን በኋላ እግራቸውንና እጃቸውን አስራችሁ እዛ ላይ ወርውሯቸው አለ። እሳቱ ይንበለበላል። ወደ ሰማይ ቁመቱ የነበልባሉ ውላፈኑ 7 ክንድ 49 ክንድ ደርሷል። ታዲያ እግርና እጃቸውን አስራችሁ ወደዛ ወደሚንበለበለው ወደ እሳቱ ወደ እቶኑ ውስጥ ወሰዱና ጨምሯቸው። አንስተው ወረወሯቸው። የጨካኝ ልጅ ጨካኝ አይደለ? አንስተው ወረወሯቸው። በዛን ሰዓት ይትባረክ እግዚአብሔር አምላከ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። የአባቶቻችን አምላክ የሰማይም የምድርም ንጉሥ ፈጣሪ እግዚአብሔር ሆይ ስምህ ለዘላለም ይክበር ይመስገን፣ የተመሰገነ ይሁን። የአባቶቻችን የቀደሙት የነቢያት የሐዋርያት የነ አብርሃም የነ ይስሐቅ አምላክ ሆይ ስምህ ለዘላለም የተመሰገነ ይሁን ብለው በዛ በእሳቱ ውስጥ እሳቱ የእሳቱ ነበልባል ድንኳን ሆኗቸው ቤተ መቅደስ ሆኗቸው እግዚአብሔርን በምስጋና ያመሰገኑት ጀመር። ክብር ለመድኃኔዓለም ይሁናው። ልል ብላችሁ አመስግኑታው። ይትባረክ እግዚአብሔር አምላከ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። የአባቶቻችን አምላክ ትናንት ያለ ዛሬም ያለ ነገም የምትኖር ስምህ ለዘላለም የተመሰገነ ይሁን። እናመሰግንሃለን፣ እናከብርሃለን፣ ክብር ላንተ ይሁን እያሉ በእሳት ውስጥ እየተመላለሱ ዝማሬ ለእግዚአብሔር አቀረቡ። እግዚአብሔርን አመስግኑት በእውነታ። ታዲያ በዛን ሰዓት ንጉሡ ናቡከደነፆር ትኩር ብሎ ይመለከት ጀመረ። ያያቸዋል። ሳይተወረወሩት ወደ እሳት ውስጥ ታስረው እግርና እጃቸው ታስረው የተጣሉት ስንት ሰዎች ናቸው? ስንት ሰዎች ናቸው? 3 ሰዎች ናቸው። እሱ ሲመለከት ግን 4 ሰው ናቸው። 4 ሆነው
ለእግዚአብሔር ምስጋና ያቀርባሉ፣ ዝማሬ ያቀርባሉ። ይህ ነገር አይኔ ነው እንጂ እስኪ አይኔ ነው እንዴ እስኪ ነው አላቸው። አሽከሮቹን ወታደሮቹን በእሱ ስር ያሉትን መኳንንቶቹን ባለስልጣኖችን እስኪ ነው አይኔ ነው እንዴ ምንድነው አላቸው። አዎ 3 ሰው ነው አስረን የጣልነው። አስራችሁ የጣላችሁ 3 ሰው ነው። በእሳት ውስጥ ግን ያሉት ስንት ናቸው? 4 ሰው ናቸው። እሱ በእሳት እንዲበሉ በእሳት አረዋል ከስለዋል ብሎ አስቦ ነበር። ይከስላሉ ብሎ ነበር። ሀዳ አንስታችሁ ጣሏቸው፣ አስራችሁ እግርና እጃቸውን ወርውሩ ብሎ ወደዛ ሲወረውሯቸው 4 ሆነው ዝማሬ ለእግዚአብሔር ቅኔ ተቀኙ፣ ምስጋና አመሰገኑ። እልል ብላችሁ እግዚአብሔርን አመስግኑታው። እነሱን እግርና እጃቸውን አስረው ወደ እሳት የወረወሯቸው የንጉሱ መልእክተኞች ወታደሮች አናንያንና አዛርያን ሚሳኤልን እግርና እጃቸውን አስረው ወደ እሳቱ ሲወረውሩ መልአኩ ቅዱስ ገብርኤል ተቀበላቸው። በእሳቱ ውስጥ ተቀበላቸው። በእሳታዊ ብርሃኑ ተቀበላቸው። በምስጋና ተሞሉ። እንደ አባቶቻቸው እግዚአብሔርን አመሰገኑ። ግን እነሱን እግርና እጃቸውን አስረው ወደ እሳት የወረወሯቸው የንጉሱ ባለስልጣኖች፣ የንጉሱ ወታደሮች በእሳቱ ውላፈን እዛው ከስለው እርር ብለው ቀሩ። ክብር ለመድኃኔዓለም ይሁን። በዛን ሰዓት ንጉሱ ተመለከተ፣ አየ፣ ጠራና 4 ናቸው። አዎ 4 ናቸው። እኛም እያየናቸው ነው። በእሳት ውስጥ የሚመላለሱት 4 ናቸው። ይኸውም ደግሞ የእግዚአብሔርን መልክ ይመስላል። አንደኛው አለ የእግዚአብሔርን መልክ ይመስላል። ከዛ ንጉሡ ናቡከደነጾር 4 መሆናቸውን በእሳት ሳይበሉ እሳት እንዳላሸነፋቸው ምድራዊ እሳት እንዳልበላቸው አየና ተመለከተና አናንያ፣ አዛርያ፣ ሚሳኤል ሆይ እስኪ ኑ ውጡ አላቸው። በስማቸው ጠራቸው። ኑ ውጡ አላቸው። እነሱም ከነ ክብር ልብሳቸው የእሳት ጠረን እንኳ የእሳት ሽታ እንኳ ሳያገኛቸው በክብር እግዚአብሔርን እያመሰገኑ ከእሳት ውስጥ ወጡ። ከእሳት ውስጥ ወጡ። አይ እውነተኛውን አምላክ አሁን አግኝቼዋለሁ አለ ናቡከደነጾር። እውነተኛውን አምላክ፣ እውነተኛውን ፈጣሪ፣ እውነተኛውን ዳኛ፣ እውነተኛውን ንጉሥ አሁን አግኝቼዋለሁ። እኔም በእናንተ አምላክ አምኛለሁ አላቸው። ደስ ይበላቸው። በእናንተ አምላክ አምኛለሁ፣ በእናንተ ፈጣሪ አምኛለሁ። ከዛን በኋላ ታሪክ ተገለበጠ። ታሪክ ተገለበጠ። እንደገና የመጀመሪያው አዋጅ ተሻረና አዲስ አዋጅ ወጣ። ይሄው ምን የሚል ነበረ? አዲሱ አዋጅ የመጀመሪያው አዋጅ ተሽሮ ለጣዖቱ ናቡከደነጾር ላሳነጸው በወርቅ ላሰራው አምላክ የወጣው አዋጅ ተሽሮ ለአናንያ፣ ለአዛርያ፣ ለሚሳኤል አምላክ ከዚህ በኋላ ሰማይና ምድርን ለፈጠረ እግዚአብሔር አናንያን፣ አዛርያን፣ ሚሳኤልን ከእሳቱ ላዳነ ላወጣ አምላክ ማንኛውም ሰው እንዲገዛና የነሱን አምላክ እንዲያመልክ አዲስ አዋጅ፣ አዲስ ትእዛዝ ወጣ። ክብር ለድንግል ማርያም ልጅ ነው። ታሪክ ሲገለበጥ እንዲህ ነው። አዲስ አዋጅ ወጣ።
ሰበሰበ። ባለስልጣኑን በስሩ ያሉትን ሁሉንም ነገስታቱንና መኳንንቱን የየአካባቢውን አመራር ሁሉ ጠራና ከዚህ በኋላ አናንያንና አዛርያን ሚሳኤልን ከእሳት ላወጣ ለእግዚአብሔር ብቻ ስግደት እንደሚገባ ከዚህ በኋላ ለማንኛውም በምድር ላይ ላለ ሁሉ ለማንኛውም ነገስታት አምልኮትና ስግደት እንዳይገባ ከዚህ በኋላ ለአንዱ ለእግዚአብሔር አምልኮትና ስግደት እንዲሆን አዋጅ ንገሩ። ይህንን የማይፈጽም አካል ካለ የማያስፈጽምም አካል ካለ ይህን መመሪያ የማይቀበል አካል ካለ ትልቅም ይሁን ትንሽ አሳላፊውም ይሁን ወታደሩም ይሁን መኳንንቱም ይሁን ገዢውም ይሁን ተገዢውም ይሁን በቋንቋ የተለያየው ማንኛውም ቋንቋው ልዩ ልዩ የሆነውም ሁሉ ይሁን ከዚህ በኋላ ለአንዱ እግዚአብሔር ብቻ አምልኮት ለሱ ብቻ ነው። ለዚህ ያልተገዛ ይህንን እምቢ የሚል አካል ካለ ከፍ ብሎ ከአንገቱ ዝቅ ብሎ ከጉልበቱ እንዲቆረጥ አዋጅ ወጣ። ናቡከደነጾር እግዚአብሔርን አመሰገነ፣ በእግዚአብሔር አመነ። ሕዝቡ ሁሉ በእግዚአብሔር አመኑ። ታሪክ ተገለበጠ። አዋጁ ተሻረ። አዲሱ አዋጅ ጸደቀ። ክብር ለድንግል ማርያም ነው። እግዚአብሔርን አመስግኑት። ለዚህ ነው የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፍራል፣ ያድናቸዋል፣ ይጠብቃቸዋል። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በእሳት እንዳይበሉ አደረገ። ዛሬ የአናንያ አዛርያ ሚሳኤል መልአኩ ቅዱስ ገብርኤል ከሞት ካላውያን ነገስታት እጅ በሰው ዘንድ ከተፈረደባቸው ፍርድ ያዳነበትና ለእግዚአብሔር ምስጋና ያቀረቡበት ታላቅ ዕለት ነውና ሁላችሁም በእውነት ይህን በዓል ለማክበር የታደልን ሁላችንም ለዚህ ሰዓት የደረስን አምላካችንን አመስግኑ። እንኳን ደስ አላችሁ፣ እንኳን ደስ አለን። መላእክት ቅዱሳን መላእክት የሰውን ልጅ ያገለግላሉ። እግዚአብሔርን በሚፈራው ዙሪያ እግዚአብሔርን የሚያከብሩትን እግዚአብሔርን የሚታዘዙትን የእግዚአብሔር ሕግና ትእዛዝ የሚፈጽሙትን ቅዱሳን መላእክት ይታደጋሉ፣ ይጠብቃሉ። መልአኩ ቅዱስ ገብርኤል ከመጣብን ከዚህ ከአስፈሪው እሳትና ከመከራው ከበሽታው ከችግሩ ሁሉ መልአኩ ቅዱስ ገብርኤል እንዲታደገን እንዲጠብቀን የመድኃኔ ዓለም የድንግል ማርያም ልጅ የኢየሱስ ክርስቶስ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔርን አመስግኑት። ወስብሐት ለእግዚአብሔር። Thank you.